ይህን ታሪክ ካያችሁ በኋላ ልጆቻችሁን እንደ ቀድሞ ሶሻል ሚዲያ ላይ አታወጡ። የተከበራችሁ ወንድምና እህቶቼ የዛሬው ታሪካችን የሚያጠነጥነው ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም አይን ክፉ አይን ሐቅ ነው ብለው ያስተማሩንን እውነት የሚያረጋግጥ አስደንጋጭ ክስተት ላይ ነው። እሱም እውነተኛ ነገር ነው። በማንኛውም ሰው ላይ ሊከሰት ወይም ሊያርፍ ይችላል። ይህ ታሪክ የምትተርክልን በሳውዲ አረቢያ የምትኖር ለብዙ ዓመታት የሴት ሟቾችን ጀናዛ በማጠብ የምታገለግል እህት ታግሪድ ኡሙ ፊራስ ትባላለች። እያንዳንዱ ቀብር ታሪክ አለው፣ እያንዳንዱ ሞት ደግሞ ትምህርት አለው። ታግሪድ እንዲህ ትላለች። አንድ ቀን እንደተለመደው አንድ ጀናዛ እንዳጥብ ጥሪ ደረሰኝ። ወደ መታጠቢያ ክፍሉ ስቀርብ ገና ሳልገባ ከፍተኛ ለቅሶና ዋይታ ሰማሁ። ሴቶች ይጮኻሉ፣ ያለቅሳሉ። በጣም አስከፊ በሆነ ሁኔታ ውስጥ ሆነው ያለቅሳሉ። እሷም ገባች። እሷ የምታልፍበት ነገር ነው። ያው በጀናዛ አጥበት ጊዜ ሁሌ የሚያጋጥማት ነገር ስለሆነ ነው። በተለይ እህቶች ደካማ፣ ስሜታዊና በስሜት የተሞሉ ስለሆኑ ስለዚህ አብዛኛውን ጊዜ ከወንዶች በላይ ያለቅሳሉ። ወንዶች ያለቅሳሉ፣ ስሜታዊም ይሆናሉ። ነገር ግን የእህቶች ሁኔታ ከወንዶቹ በጣም የተለየ ነው። ስለዚህ እሷ ገባችና እንዲህ አለች። የሴቶቹን የዘመዶቹን ለቅሶ መስማት እችላለሁ፣ ነገር ግን ከፊት ያለውን በጀናዛ አልጋ መታጠቢያ ቦታ የተኛውን ሳየው ደነገጥኩ። የ2 ዓመት ሕፃን ልጅ ሱብሃንአላህ። እንዲህ አለች። ከፊቴ የ2 ዓመት ሕፃን ልጅ መኖሯን ማመን አልቻልኩም ትላለች። እሷም ባየኋት ቅጽበት ደነገጥኩ፣ ተገረምኩ። ታግሪድ እንዴት ትላለች። ላኢላሃ ኢላላህ ሱብሃንአላህ ማሻአላህ ላ ሐውለ ወላ ቁወተ ኢላ ቢላህ። ያችን ትንሽ ልጅ በማየት ብቻ አላህን ማወደስ ጀመርኩ ትላለች። የልጅቷ ቆዳ ነጭ ነው፣ ከንፈሮቿ ሮዝ ናቸው፣ ጉንጮቿ ሮዝ ናቸው። ጸጉሯ ቡኒና ፈካ ያለ ቡኒ ቅልቅል ነው። ምናልባት የውጭ ሀገር ሰው ሳትሆን አትቀርም፣ ከሳውዲ አረቢያ አይደለችም ብዬ አሰብኩ ትላለች። እንዲህ ያለች ቆንጆ ሕፃን ይህቺ ቆንጆ ልጅ እንዴት ልትሞት ትችላለች? በፊቷ ላይ ምንም ነገር የለም፣ በሰውነቷ ላይ ምንም የለም። ለምሳሌ ወድቃ ወይም አደጋ ደርሶባት እንደሆነ የሚገልጽ ምንም ነገር የለም ትላለች። ቤተሰቡን ተመለከተች። ቤተሰቡም እሷንና የሞተችውን ሕፃን እያዩ ይበልጥ ያለቅሳሉ። አንዲት ሴት ስታለቅስ አየቻት። እናቲቱ እሷ ነች ብላ አሰበች። ወደ እሷ ሄደችና እንዲህ አለቻት። አላህ ያቅልልልሽ፣ አላህ ሶብሩን ትዕግስቱን ይስጥሽ፣ ሶብር ይኑርሽ። ምን ሆነች? እንዴት ሞተች? ዝም እንድትል ጨዋታ ለመጀመር ፈልጋ ነበር። እሷም እያለቀሰች ነው። ልጅሽ ምን ሆና ነው አለቻት። ያቺ ሴት እንዲህ አለች። ልጅ አይደለችም፣ የልጅ ልጅ ናት አለች። የልጅሽ ልጅ? እናቲቱስ የት ናት? አንቺ እንዲህ የምታለቅሽ ከሆነ እናቲቱ የት ናት? ሄጄ እናቲቱን ላጽናናት፣ እናቲቱን አሳየኝ አለቻት። እናቲቱን አሳየቻት። እናቲቱ ግን ዝም ብላለች። አይኖቿ ሙሉ በሙሉ ተከፍተዋል፣ በጣም ፈጠዋል። ይህ ማለት ደንግጣለች። አታለቅስም፣ አታወራም፣ አትንቀሳቀስም። ልጇን ብቻ ትኩር ብላ ታያለች። ወደ እሷ ከሄድኩ በኋላ አላህ ያቅልልልሽ አልኳት። እያናገርኳት ነው። እሷ ግን በዚያው ሁኔታ ውስጥ ናት። ልጇን ትኩር ብላ ታያለች። አይኖቿ ፈጠዋል፣ አፏ ተከፍተዋል። ልጇን ብቻ ታያለች። ለ1 ወይም ለ2 ደቂቃ ካናገርኳት በኋላ ምንም ምላሽ አልሰጠችኝም። ከዚያም ወደ ጀናዛው እጥበት ለመስጠት ተመለስኩ ትላለች። እንዴት ያለችው ሕፃን ልጅ ናት! ከዚህ ሀገር አይደለችም፣ ምናልባት ከአውሮፓ ሀገር ትሆናለች ብዬ አሰብኩ። ነገር ግን መላ ቤተሰቧ አረቦች ናቸው። ሰራተኞቹን ይህች ልጅ ማናት ብላ ጠየቀች። ከየመን መሆኗን ነገሯት። እንዲያው ያቺ ትንሽ ልጅ በዚህ ውብ ፊት፣ በዚህ ውብ አካል፣ በዚህ ውብ ጸጉር፣ ይህ ብቻ አይደለም እጆቿን ከጣቶቿ ጫፍ ጀምሮ እስከ አንጓ ድረስ አየዋለሁ ትላለች። ሁሉም ሂና ነበር፣ በጣም የሚያምር ሂና። ሁለቱም እጆቿ በሂና ተሞልተዋል። የተኛች አሻንጉሊት ትመስላለች። እንዲህም አለች፣ እንዴት የየመን ልጅ እንዲህ ውብ ልትሆን ትችላለች አለች። አሁን የመናውያን ወይም ሌላ ብሔርን ዝቅ እያደረግኩ እንዳልሆነ ይወቁልኝ ትላለች። ነገር ግን በየመን ወይም በአረብ ቀጠና በተለይ በባህረ ሰላጤው ሀገራት ሰዎች
በጣም ነጭ ቆዳ መኖራቸው የተለመደ አይደለም። ለዚያ ነው ትላለች። ለዚህም ነው አላህ ለዚህ ቤተሰብ በሰጠው ልጅ የደነገጠችው። እናም እሷም ሞታለች። ተግሪድ ወይም አጣቢያ እህት ማልቀስ ጀመረች። ምክንያቱም ሁሉም ሰው እያለቀሰ ነው። አሁን ደግሞ የልጅቷ እድሜ፣ የልጅቷን ሁኔታ፣ የልጅቷን ውበትና በጀናዛ አልጋ ላይ መሆኗን ስታይ ይበልጥ ማልቀስ ጀመረች። ከዚያም እጥበቱን መስጠት ጀመረች። ሁሉም ነገር በጥሩ ሁኔታ ተጠናቀቀ። በከፈን ገነዘቻት። ከዚያም ምን ሆነች ብላ ጠየቀች። ቤተሰቡ በኋላ እንነግርሻለን አሏት። ያቺ ትንሽ ሕፃን ወደ መስጂድ ወሰዷት። ሰላተል ጀናዛም ሰገዱባት፣ ቀብሯንም ፈጸሙ። አሁን ሌላኛው አስደንጋጭ ዜና፣ ጀናዛ ጣቢያዋ እህት ራሷ ልቧ ተሰብሮ ነበር። ሙሉ በሙሉ ልቧ ተሰብሮ ወደ ቤቷ ሄደችና ለቤተሰቦቿ እንዲህ ሆና እያለች መናገር ትጀምራለች። እንዴት ያለችው ሕፃን ልጅ ሁሉም ነገሯ የሚያምር የ2 ዓመት ልጅ ሞተች፣ ምን ሆና ነው የሚለውን በኋላ ላይ በዚያኑ ቀን ስትጠይቅ ቤተሰቡ የነገሯትን መንገድ ጀመረች። ይህቺ የ2 ዓመት ሕፃን ልጅ ከሌላ የ4 ዓመት እህቷ ጋር አዲስ ልብስ ገዙላቸው። ልብሳቸውንም አለበሷቸው፣ ሂናም ማስቀቧቸው። ትንንሽ እጆቻቸው በጣም ያምሩ ነበር። ነጭ እጅ ላይ ጥቁር ሂና ያለበት፣ ሁሉም ነገር በጣም ያምራል። ቆንጆ ጸጉራቸውም እንደዛው። እናም ወደ አንድ ስብሰባ ወይም ግብዣ ሄዱ። በሴቶቹ ስብሰባ ውስጥ የሆነ ነገር ተከፍቶላቸው እየተጫወቱ እየዘለሉ ነበር። ከዚያም አንዳንድ እህቶች የቀጥታ ወይም ላይቭ ቪዲዮ መቅረጽ ጀመሩ። በቀጥታ ቪዲዮ ምክንያት ብዙ ሰዎች እያዩዋቸው ነበር። እነሱም እየተጫወቱ ነበር። ትኩረቱም በእነዚያ 2 ልጆች ላይ ነበር። ቀደም ብዬ እንደነገርኳችሁ ይቺ የ2 ዓመት ልጅና የ4 ዓመት እህቷ እጅግ በጣም ቆንጆዎች ናቸው። ቆዳቸው፣ ጸጉራቸው ማሻአላህ፣ አይኖቻቸውም፣ ሁሉ ነገራቸው ለየት ያለና የሚያምር ነው። ይህ ደግሞ በቤተሰብ ውስጥ የተለመደ አይደለም። እነዚህ 2 ልጆች ለየት ያሉ ነበሩ። ይህ እየሆነ እያለ የሆነ ነገር በሉ። እየተጫወቱ ነበር። የሆነ ነገር በሉና ከዚያም በኋላ ድንገት 2ቱም ልጆች ማስመለስ ጀመሩ። ያቺ ትንሽ ልጅ ታስመልሳለች። ከዚያም በማስመለሱ ምክንያት መተንፈስ ስላቃታት ቆዳዋ ወደ ሌላ ቀለም ተቀየረ። ወደቀችም። ሊቀሰቅሷት ሲሞክሩ ግን እዚያው ቦታ ላይ ወዲያውኑ መሞቷን ተገነዘቡ። ታዲያ ታላቅ እህቷ የ4 ዓመቷ ልጅስ? እሷም ታስመልስ ነበር። ሁኔታዋ በጣም መጥፎ ስለነበር ወዲያውኑ ወደ ሆስፒታል ወሰዷትና ከፍተኛ ክትትል ክፍል አይሲዩ አስገቧት። ይህ በዚያች ቀን የጀናዛውን እጥበት በሰጠችበት ቀን ያወቀችውና ወደ ቤት መጣ ለቤተሰቦቿ የተረከችው ነው። በሁለተኛው ቀን እባክሽ ሙታን ወደሚታጠቡበት ቦታ መምጣት ትችያለሽ የሚል ጥሪ ደረሳት። እዚያም ሄደች። ልክ ያቺኑ ልጅ የምትመስል በመታጠቢያ አልጋ ላይ አየቻት። ነገር ግን መጠኗ ትልቅ ነው። ስለዚህ በትናንትናው ዕለት እጥበት የሰጠቻት የ2 ዓመት ልጅ የእሷ እህት መሆኗን ተረዳች። እሷ ትልቅ ናት፣ ማለትም ታላቅ እህቷ ናት። ይመሳሰላሉ። ውብ ፊት፣ ውብ ጸጉር፣ ውብ አይኖች፣ ሂናውም ከጣቶቿ ጫፍ እስከ አንጓቸው ድረስ ነበር። 2ቱም እጆች አስደናቂ እይታ። አላሁመ ባሪክ። ግን ምን ሆነ? በሚቀጥለው ቀን እሷንም ሞተችና ወደ መታጠቢያ ክፍሏ መጧት። በዚያ ጊዜ የቤተሰቡ አባላት ሙሉ በሙሉ ልባቸው ተሰብሮ አየች። እናቲቱም ለመጀመሪያ ጊዜ ስታለቅስ አየቻት። ታለቅሳለች። የመጀመሪያው ቀን ደንግጣ ነበር። በድንጋጤ ውስጥ ሆና ማውራት አልቻለችም ነበር። ትንሿ ልጇን ትኩር ብላ ታይ ነበር። በሁለተኛው ቀን ግን ይህ ሲሆን ማልቀስ ጀመረች። እንዲህም ማለት ጀመረች፣ ቢንቲ ልጄ ለዚህች ውብ ሕፃን ልጅ እጥበት እየሰጠሁ እያለቀስኩ ነበር። ከእጥበቱ በኋላ ከከፈንና ከሁሉም ነገር በኋላ አባቷ ውጭ ነው አሉ። እሷም ወደ ውስጥ ገባው ትላለች። ምክንያቱም አሁን አንዳንድ ወንዶች ወደ ውስጥ ስለሚገቡ እሷ ወደ ክፍሏ ገባች። በገባችበት ቅጽበት ሰውየው ከሌሎች ወንዶች ጋር ገባ። አባትየውም ጮኸ፣ ከልቡ ጮኸ። እንዲህም አለ፣ ቢንቲ ልጄ። ተግሪድም ወይም እጥበት የምትሰጠው እህት እንዲህ ትላለች፣ ወላሂ በአላህ ይሆንብኝ እሱ ልጄ እያለ የጮህበትና
የጮኸበት መንገድ ወላሂ ያ ድምፅ ድንጋይ እንኳን ሊሰብር ይችላል፣ ከልቡ የሚመነጭ ነበር ትላለች። በኋላም አባትየውና እናቲቱ ያላቸው 2 ሴት ልጆች ብቻ እንደሆኑና እነሱም ሁለቱም ውብ ልጆች መሞታቸውን ተረዳ። አላሁ አክበር። ከሰላተል ጀናዛና ከቀብር ከሁሉ ነገር በኋላ አጣቢዋ እህት ሄዳ ከአያቲቱ ከእናቲቱና ከቤተሰቡ አባላት ጋር ተቀምጣ ስለተፈጠረው ነገር እንደገና እያወሩ እንዲህ ነው የሆነው፣ እየተጫወቱ ነበር፣ የቀጥታ ስርጭት እየተካሄደ ነበር፣ ፎቶና ቪዲዮ ይነሱ ነበር፣ ከዚያም ሞቱ። አጣቢዋ እህት እንዲህ አለች፣ አላህን አስታውሳችኋል፣ አስካራችሁን የጠዋትና የማታ አስካር በዚያን ቀን ቀርታችኋል፣ ተሕሲን አድርጋችኋል። ተሕሲን ማለት ነቢያችን ሰለላሁ ዐለይሂ ወሰለም የነገሩን ቀላል አስካሮች ናቸው። እነሱን በመቅራት ልጆቻችሁን ጠብቃችኋል። ቢያንስ እነዚህን 3 ጊዜ አንብባችኋል። ቁል ሁወላሁ አሐድ፣ ቁል አዑዙ ቢረቢል ፈለቅ፣ ቁል አዑዙ ቢረቢን ናስ። እነዚህን 3 ጊዜ በመቅራት ልጆቻችሁን ጠብቃችሁ ነበር። ራሳችሁንስ ጠብቃችሁ ነበር? ከነዚህ ውስጥ ያደረጋችሁት ነገር አለ? እነሱም የለም አሉ። እሷም ወዲያውኑ እንዲህ አለች፣ የአይን ክፉ አይን ነው ልጆቻቸውን የመታቸው፣ ክፉ አይን ነው። ይህ ደግሞ ሐሰድ ወይም ምቀኝነት ሊሆን ይችላል። ምቀኛ ሰዎች በዚያ ስብስብ ውስጥ የሚዘዋወሩትን ውብና ለየት ያሉ ልጆቻቸውን በማየታቸው የመጣ ነው። በዚያ ምክንያት አንዳንድ ሰዎች አላህን አላስታወሱም። አንዳንድ ሰዎች ትኩር ብለው አዩአቸው። እናንተም እነዚህ ልጆች ሲጫወቱ ሲዘሉና ማንኛውንም ነገር ሲያደርጉ የቀጥታ ቪዲዮ ለቀቃችሁ። እዚያም ደግሞ ማሻአላህ ተባረከላህ ላ ሐውለ ወላ ቁወተ ኢላ ቢላህ የማይሉ ሰዎች አሉ። አላህን ሱብሓነሁ ወተዓላ እንኳን የማያስታውሱ ሰዎች ይኖራሉ። ስለዚህ ራሳችሁንና የቤተሰባችሁን አባል በአስካር መጠበቅ የእናንተ ግዴታ ነበር። ነቢያችን ሰለላሁ ዐለይሂ ወሰለም በብዙ ቦታዎችና በብዙ የተለያዩ አስካሮች የነገሩን ይህንኑ ነው። በራሳችሁ ላይ ቅሩ፣ በቤተሰባችሁ ላይ ቅሩ፣ ልጆች ካሉ በእነሱ ላይ ቅሩ፣ በአላህ ሱብሓነሁ ወተዓላ ፍቃድ በእነዚህ ዚክሮች ጠብቋቸው ብለው ነግረውናል ብላ አስታወሰቻቸው። ስለዚህ ወንድምና እህቶቼ እንዳልተለመደ ሆኖ ወደ እነዚህ ነገሮች ከመግባታችን በፊት ሁሉም ነገር ወደ ማህበራዊ ሚዲያ በሚሄድበት ዘመን ላይ ነው የምንኖረው። ምግቡ ከመብላታችንና ወደ አፋችን ከመግባቱ በፊት አስቀድሞ ወደ ስቶሪ፣ ስታተስ እና ፊድ ውስጥ ይገባል። ልብሱ በራሳችሁ ላይ ከመልበሳችሁ በፊት ቀድሞውኑ በማህበራዊ ሚዲያ ላይ ተለጥፎ እንዳልተለመደ ሆኖ እናንተ የምትበሉትን መብላት የማይችሉ ሌሎች ሰዎች እንዳሉ አስታውሱ። እናንተ የምትለብሱትን መልበስ የማይችሉ ሌሎች ሰዎች አሉ። እናንተ የምትዘዋወሩባቸውንና ፎቶ እያነሳችሁ የምትለጥፉባቸውን ገበያዎች መሄድ የማይችሉ ሰዎች አሉ። እናንተ የእናንተንና የትዳር አጋራችሁን እጅ ፎቶ ወይም ሌሎች ፎቶዎችን ስትለጥፉ ማግባት የማይችሉ ሰዎች አሉ። ለራሳችሁ መያዝን ሞክሩ፣ ለዓለም ማሳየት የለባችሁም። ምክንያቱም እናንተ የምታደርጉትን ማድረግ የማይችሉ ሰዎች አሉ። አላህ ከባረከላችሁ እነዚህን በረከቶች ለራሳችሁና ለቤተሰባችሁ አባላት ያዙ። ላላችሁ ነገር ሁሉ አላህን ሱብሓነሁ ወተዓላ መስገኑ። ሁል ጊዜ አላህን ሱብሓነሁ ወተዓላ በጠዋትና በማታ አዝካር በሰላታችሁና ከሰላት በኋላ ባሉ አዝካሮች አስታውሱ። ያ ከአላህ ሱብሓነሁ ወተዓላ ዘንድ ጥበቃ ይሆንላችኋል። ሁል ጊዜ እሱን እንዳመለክንና የምንወዳቸው ነቢያችንን ሰለላሁ ዐለይሂ ወሰለም ሱና እንድንከተል አላህ እንዲባርከን እጠይቃለሁ። ኢንሻአላህ በሚቀጥለው በሌላ ታሪክ እንቀጥላለን። እስከዚያው ድረስ ራሳችሁንና የቤተሰባችሁን አባላትን ጠብቁ። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።